አልፈርድ ኖርዝ ዋይትሄልድ የተባለ ሊቅ ፍልስፍና በነገሮች ወይም በሁኔታዎች መደመም ነው የሚጀምረው ይላል። እንደ እርሱ አባባል ከሆነ ይህ በነገሮች ላይ የሚኖር መደነቅ ወይም መደመም በፍልስፍናዊ እይታ ስታስበውና ስትመረምረው የበለጠ መደመም የሚፈጥር ነው። ይህ መደመም ከመረጥከውና ካሰብከውም በኋላም የሚቀጥል የበለጠ ጥልቀት የሚይዝ ነው። ስለዚህ ፍልስፍና ማለት በነገሮችና በሁኔታዎች መደነቅ ማለት ሲሆን በፍልስፍና መንገድ መጓዝ ማለት ደግሞ ከአንድ መደነቅ ወደ ሌላ ጥልቅ መደነቅ እየተናጠሩ ከአንድ ድንቅ የተፈጥሮ ሚስጥር መገለጥ ወደ ሌላ የመገለጥ ከፍታ እየወጡና እየወረዱ መንሸራሸር ማለት ነው። በዚህ መንሸራሸር ውስጥ ጥልቅ የመንፈስ እርካታ አለ። በዚህ ምርምርና ፍለጋ ውስጥ ከፍተኛ የሆነ መገለጥ አለ። ከሁሉም በላይ ደግሞ ከነገረ ዓለሙ ኮስሚክ ኔቸር ጋር ውህደት ስምምነት አለ። በፍልስፍና መንገድ ስትጓዝ እንደ ውቅያኖስ ባህር ተዝቆ ከማያልቀው የተፈጥሮ ድንቅ ታምራት ከሞላበት ከዚያ ውስብስብ ዓለም ምንጭ የሚቀዳ የእውቀት ፏፏቴ ትጠጣለህ። ነገር ግን ጥጥት አድርገህ እርክት ብለህ የምታበቃበት አይደለም። እንደገና የምትጓዝበት እንደገና ሌላ የእውቀት ምንጭ አግኝተህ አቅምህና እምነትህ በፈቀደው መጠን የምትጠጣበት እዛ ላይ እረፍት አድርገህ ተደንቀህ ተገርመህ እንደገና በማያቋርጥ ጉዞ ወደ ከፍታ የምትወጣበት ዕድሜህን ሙሉ በውልደት ምክንያት ወደ ተለየህበት ወደ መጣህበት ህላዌ እስክትመለስ ድረስ ወደ ዘላለማዊ መኖሪያህ እስክትሰበሰብ ድረስ ከዘላለማዊነት ጋር እስክትዋሃድና በዚያ ህላዌ እቅፍ ውስጥ እስክትኖር ድረስ በጥልቅ መነሳሳት፣ በጥልቅ ወኔ፣ በደስታ የምትጓዝበት መንገድ ነው። የፍልስፍና መንገድ ቀላልና ተፈጥሯዊ የሆነ የአኗኗር ዘይቤን በመከተል ነው የሚጀምረው። ይህ መንገድ ቁሳዊ ጥቅም፣ ዓለማዊ ሀብት ለማግበስበስ ሆይታና ዝና ለማትረፍ የሚፈልጉ ሰዎች የሚጓዙበት አይደለም። ምክንያቱም እነዚህ ነገሮች በፍልስፍና መስክ ላይ የሚገኙ አይደሉምና። በፍልስፍና መንገድ ረጅም ርቀት ለመጓዝ ዕውቀት ላይ የተመሠረተ ትሕትና ይጠይቃል። በዚህ ጉዞ በራስህ ድካም በፍለጋህ ባገኘኸው ዕውቀት ወይም መገለጥ መደሰት እንጂ ሌላ የምታገኘው የምትጨብጠው የምትይዘው ነገር የለም። ይህ መንገድ በምድራዊ እይታ በተራ ሰው መነጽር ሲታይ የጉስቁልና የመከራ መንገድ ሊሆን ይችላል። እንዲያውም ይባስ ብሎ ብዙ ሰዎች በአኗኗርህ በአስተሳሰብህ ሊያወግዙህና አቃቂር ሊያወጡልህ ይችላሉ። ዕድለኛ ከሆንክ ምናልባት ጥቂቶች ሊያደንቁህ ይችሉ ይሆናል። እነዚህም ቢሆኑ ግን ሊከተሉህ አይችሉም። ደግነቱ ፈላስፋ ተከታይ ኖረ አልኖረ የሚገደው ነገር አይደለም። እንዲያውም በአንድ ጊዜ ብዙ ተከታይ ያገኘለት ነው መጠርጠር ያለበት። በዚህ መንገድ መጓዝ ሸክሙ ጽኑ፣ መከራው ብዙ በመሆኑ ደፍሮ የሚጓዝ ሰው አታገኝም። በዘመናት ውስጥ እጅግ ጥቂት አልፎ የተጓዙ ሰዎች ዳና ብቻ ነው የምታገኘው። መንገዱ ራሱ ለሁሉም ሰው ክፍት አይደለምና የሰው ልጅ በዕለታዊ ኑሮ የተለመደ ነው። ከዚህ በተረፈ ጊዜ ሲያገኝ ደግሞ ለመደሰት ከወዳጅ ዘመድ ጋር ለማሳለፍ ነው የሚጥረው። ብዙውን ጊዜ የሰው ልጅ ለራሱም ሆነ ለሌላው በማይጠቅሙ ከንቱ ነገሮች ላይ የተጠመደ ነው። በዚህ አይነቱ የብቻ መንገድ ላይ የሚጓዝ አዲስ የተሻለ መንገድ ለማግኘት የተለየ አዲስ ነገር የማወቅ ጉጉት ያላቸው ይህ ፍላጎታቸውም ለማሳካት የቆረጡ ብቻ ናቸው። እንዲህ በመሆኑ ይህ መንገድ ወደ ገበያ ወይም ወደ ቤተ እምነት እንደሚሄድ ማንም በቀላሉ መጓዝ የሚችለው አይደለም። በእውቀት ፍለጋ የጀገኑ ጥቂት ጀግኖች፣ የደፋር ጠያቂዎች ብቻ የሚጓዙበት መንገድ ነው። ይህ መንገድ ነው እኔ የፍልስፍና መንገድ የምለው። ከሁሉም በላይ ደግሞ የተባለውን ሁሉ በቀላሉ ማመን የሚቀበለው ወይም የሚፈልግ ሰው አለ። ይህ ከምዕመናን ወገን ነው። አማኝ መሆን በራሱ ጥሩ ነገር ቢሆንም ስለምታምነው ነገር አለመጠየቅ፣ አለመመራመር ግን መንጋነት ነው። ስለሚያምነው ነገር ጥግ ድረስ ሂዶ የማይጠይቅ ግን በመንጋ አስተሳሰብ ውስጥ የሚኖር በቁጥር እንጂ በራሱ ሊገለጽ የማይችል ሰው ነው።
እንደዚሁም ጥበብ የማትገለጥለት ነገር ዓለሙ ሁሉ የተደፈነበት በደመነፍስ የሚንቀሳቀስ የሚኖር ሰው አለ። ለእርሱ ይህ መንገድ ዝግ ነው። ጊዜያዊ ስሜቱን የዕለት ተዕለት ፍላጎት ነውና ጊዜያዊ መንገዱን የዕለት ተዕለት ፍላጎት ነውና የሚከተለው ስጋዊ ረሃቡን ለማርካት ነውና የሚኖረው። ለዚህ አይነቱ ሰው የፍልስፍና መንገድ፣ የጥበብ መንገድ ዝግ ነው። አንኳኩ ይከፈትላችኋል፣ ጠይቁ ይመለስላችኋል ይላል መጽሐፉ። በእርግጥ መጽሐፉ አይደለም ይህን ያለው፣ የናዝሬቱ ኢየሱስ ነው። እኔ ደግሞ ላለሁ ለማንኳኳትም በመጀመሪያ በሩን ማግኘት ያስፈልጋል። የጥበብ በር ያገኘ እርሱ የታደለ ነው። አይደለም የጥበብ በር ወደ ራሱ ቤት የሚወስደውን መንገድ የሚጠፋበት በውስብስቡ የሰው ልጅ ሕይወት ሰክሮ ተደናብሮ ወደ ገደል የሚጓዝ በዚያ ምክንያትም የሚጠፋ ስንት ሰው አለ። እነሆ የጥበብን መንገድ ፈልጎ ያገኘ እርሱ የታደለ ነው እላለሁ። ወደ ከፍታው እውነታ፣ ወደ ዘላለማዊነት የሚወስደውን መንገድ ጀምሯልና ነው። በዓለም ላይ ብዙ መንገድ አለ። መንገድ ሁሉ ግን ያገኘው ሰው ሁሉ ይጓዝበታል ማለት አይደለም። ብዙ ሰው የሰዎች የእግር ዳና ያልወጣለት ማንም ያልሄደበት ወይም የማይሄድበት መንገድ መጓዝ አይፈልግም። ይህ እሾህና መከራ እንዲያገኘው ስለማይፈልግ ነው። ስለዚህ የሰው የእግር ኮቴ ያለው የተለመደ የቀደመ እግሮች ዳና ያለሰለሰውና ያለፋው ጎዳና እንጂ መንገድ ባልወጣለት ወዴትም እንደሚያደርስ በማይታወቅ መንገድ ላይ መጓዝ አይፈልግም። አንድ አቅጣጫ ስቼ ጠፋ ይሆን ብሎ መጨነቅ ስለማይፈልግ ነው። አንድም ደግሞ ምቾት፣ ድካምና ሐሳብ የሌለበት ጉዞ ማድረግ ስለሚመርጥ ነው። እርግጥ ነው ብዙ ባልተለመደ መንገድ ስትጓዝ እሾህ ሊወጋህ ይችላል። አውሬ ወይም ሽፍታ ሊያገኝህ ይችላል። ልትጠፋም ትችላለህ። በእርግጥ የተለየ መንገድ ስትጓዝ ይህን ሁሉ አውቀህ ተዘጋጅተህ ነው የምትጓዘው። አንዳንድ ሰው ሕይወት በራሱ ጊዜ ወደ ዳንስ ቤት እንደምትወስደው፣ ሌላው ደግሞ ወደ ሀብት ማማ እንደምታወጣው፣ እንደዚሁም ደግሞ ሌላው ደግሞ ዓለማዊ ዝና እንደምትጎትተው እኔ በብዙ የመከራ ማዕበል እየተገፋሁ ወደዚህ የፍልስፍና መንገድ ገባሁ። ፍልስፍና ማንም የሚኖርበት ሕይወት አይደለም። ወደዚህ የሚወስደው መንገድ ወጣ ገባ ነው። ጥቂቶቹ ወደ በሩ መድረስ ቢችሉም በሩ አይከፈትላቸውም፣ ወይም ራሳቸው በሩን አልፈው መዝለቅ አይችሉም፣ ይፈራሉና ነው። አሁን በዚህ መንገድ እየተጓዝኩ ነው። መድረሻዬም አቅሜ እስከፈቀደ ድረስ ራስን ማወቅ ነው። ከየት መጣሁ፣ ወዴት እሄዳለሁ በሚለው ጎዳና ጉዳይ ላይ መመራመር ነው። በእርግጥ መድረሻዬ ዘላለማዊነት ነው። ወደዚያ ለመግባት በሩን እያንኳኳሁ ነው። ይሄ ሁሉ የሆነው ግን እኔ ፈልጌ ወይም አስቤበት አልነበረም። በነገሮች በሁኔታዎች ሰንሰለታዊ ግጥምጥሞች ውስጥ በሆነ ታምር እንጂ ብቻ በአጋጣሚ ይሁን በአማልክቱ መልካም ፈቃድ ይህ ሆኗል። እድለኛ ነኝ። ከሕይወት የዕለት ተዕለት ትግልና ውድድር ውስጥ ገለል ብዬ እኖር ዘንድ መጽናኛ ሁኖኛልና የጥበብን በር እያንኳኩ አንዱን በር ሲከፈት በሚቀጥለው እየሄዱ በዘላለማዊነት የደስታ ሕይወት መኖር ራሱ ትልቅ ነገር ነው፣ ብታደል ነውና በዚህም ጥልቅ ሐሴት አደርጋለሁ።